የቴዲ አልበም ላይ ካሉ ዘፈኖች መካከል የጎጃምኛ ዘፈኑ ብራናዬ ከአልበሙ መውጣት በፊት ለአድማጭ እንዲደርስ ተብሎ ከአልበሙ መውጣት በፊት ለአድማጮች እንዲደርስ ሆኗል። በተለያዩ ድረገጾችም ዘፈኑ እየተለቀቀ ነው። ይህ እንዴት ሊሆን ቻለስ ምክንያቱ ምንድነው ሲል ኢትዮፒካ ሊንክ ለአርቲስቱ ቅርበት ያላቸውንና ስራው ላይ የተሳተፉ ምንጮችን ጠይቋል። ይሄ የሆነበት ምክንያት ይላሉ ኢትዮፒካ ሊንክ ምንጮች ብራናዬ የተሰኘው የጎጃምኛ ዘፈኑ የቪዲዮ ክሊፕ ሊሰራለት ከወራት በፊት ወደ ባህር ዳር እንዲሁም ደብረ ማርቆስ አካባቢ ቀረጻ ተወጥቶ ነበር። የቀረጻ ስራው ሲሰራ ይሄ በሳምፕል ደረጃ ሙሉ ቅንብር ያላለቀለት የብራናዬ ስራ ተከፍቶ የቀረጻ ሂደቱ እየተከናወነ ነበር። ነገር ግን ይሄን የቀረጻ ሂደት ይመለከቱና ይከቡ የነበሩ ወጣቶች ሞባይላቸውን አውጥተው መቅረጽ ጀመሩ። ይሄ እንዳይሆን ስራው ገና ለህዝብ ያልደረሰ ስለሆነ እባካችሁ በሞባይል መቅረጻችሁን አቁሙ ተብለው አንዳንድ ወጣቶች ይሄንን ሲያደርጉ ነበር ብለዋል ምንጮች። አንዳንዶቹ ግን የሚያቆሙ መስለው ኪሳቸው ውስጥ ከተው ቀረጻቸውን አካሂደዋል። በተለይ ደብረ ማርቆስና ዲማ ጊዮርጊስ አካባቢ ቀረጻው ሲደረግ ይሄ ነገር በስፋት ተስተውሏል ብለዋል። እና በሞባይል የተቀረጸው ስራ አሁን አልበሙ ከመውጣቱ በፊት በተለያዩ ድረገጾችና በተለያዩ ሰዎች በመቀባበል እንዲሰማ ተደርጓል ሲሉ ምንጮች ገልጸውልናል። niletube.net